ሃይ ቤተሰብ ሰላም ሰላም እንዴት ናችሁ? እኔ ሰላም ነኝ አለሁላችሁ። እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ውዶች። እና እንዴት ናችሁ? ዛሬ የመጣሁበት ስለምን መሰላችሁ? ያው ለእህቶች ለወንድሞች ያሁንም ስደት እስከሆንኩ ድረስ ስደት ለምትመጡ ለአዲሶች ለመናገር ነው። ስለማታውቁ ላስጠነቅቃችሁ ነው። ያው ብዙ ሰው ሊናገረው ይችላል፣ ግን እኔም ደግሞ ያለኝን ድርሻ ደግሞ እንደ ሰውነት ለነግራችሁ ፈልጋለሁኝና አዲሶች ወደ አረብ ሀገር ስትመጡ ማድረግ ያለባችሁና ማድረግ የሌለባችሁን ነገር ለመናገር ማለት ነው። ማድረግ ያለባችሁ እንዴት መሰላችሁ? ያው መጀመሪያ ትመጣላችሁ አይደለ? እንደመጣችሁ እሷ የምትላችሁን ነገር በስነ ስርዓት መስራትና መስራት አለባችሁ። አፋችሁ እነሱ ጋራ እኩል መካፈትም አስፈላጊ አይደለም። ያው ለነገሩ ቋንቋ አትችሉም፣ ግን ቋንቋን ባትችሉም ቢሆን ብዙ ማውራትም አስፈላጊ አይደለም። እነሱ ብዙ ወሬም አይፈልጉም። ንጽህናችሁን የግድ መጠበቅ አለባችሁ። እንደ ሀገራችን አይደለም ንጽህናው። እዚህ ጋር ሙቀት ስላለ ያን ላብላብ እንሸታለን። የግድ በቀን 2 ጊዜ መታጠብ አለብን። ጧትና ማታ መታጠብ አለብን። ዶደራንት ደግሞ መጠቀምም አለብን። ዶደራንት ደግሞ ከሌላችሁ ደግሞ ካልገዛችላችሁ ማለት ነው ሌሞን መጠቀም አለባችሁ። ሌሞን እኔን የመጣው ጊዜና ማለት ነው ልንገራችሁ የኔን የገጠመኝን ነገር። እኔ ከሀገር ቤት እንደመጣሁኝ ምንም አውቀው ነገር የለም። ያው እንደናንተ ማለት ነው። ያው እንግዲህ እኔ ማውቀው በሳምንት አንዴ ብቻ ነው የምታጠብ የነበረው እሁድ። ከዚያ ውጭ አልታጠብም። ማንም ደግሞ የሚያደርገው ነው። ደግሞ የኛ ሀገራችን ደግሞ ንጹህ ነው አየሩ፣ ምንም እንደዚህ ሙቀት የለም። ስለዚህ ያንን አየሁልሽና መጥቼ እኔ እሁድን ስጠብቅ ሴትዮዋ ብታይ እየደጋገመች ታጠቢ ትላለች። እና አይገባኝም። እዚያ መጨረሻ ላይ ውሃውን ከፍታ ሰውነቷን እያሳየችኝ ታጠቢ ስትለኝ እሺ ብዬ ታጠብኩኝ። እዚያ በኋላ ግን ያው ጠዋትም ማታ መታጠብ ጀመርኩኝ። ያው ዶዶራንት ምናምን አመጣችልኝ፣ ያንን መጠቀም ጀመርኩኝ። ጥሩ ሆነ። ከዚያ በኋላ ቀጠልን። እዚያ መጨረሻ ላይ ደግሞ በምን ልንጣላ መሰላችሁ? በምግብ ማለት ነው። ምግብ እኔ እንግዲህ እንደ ሀገራችን ቀስ ብዬ ነው መበላ የነበረ። ለካስ እዚህ ጋር ለስራው ሲባል ተልተሎ መብላት አለብሽ፣ ተልተሎ በልተሽ መነሳት አለብሽ። እኔ ደግሞ ቀስ እያልኩኝ እጀሪቷ ስበላ ትመጣለች፣ ትዞራለች፣ አትናገርም። እየዞረች ማየት ስታይኝ እየበላው ነው። አሁን ትሄዳለች፣ ትመጣለች፣ ስታይኝ እየበላው ነው። ከዚያ መጨረሻ ላይ በጣም ፊቷን ቀና ብዬ ሳይ ፊቷ ኩስትርትር አለብኝ። እንዴ እቺ ሴትዮ የምነክቷት ነው ብዬ ዘወር አልኩና ሰዓቴ ተቆሳትራለች። አረ ጉዳይ ያልኩና ያንቺን የያስኳትን ምግብ ለዚያም ሩዝ ናት። እንደምንም ያችን ጨርሼ በላኋትና ወደ ስራዬ ገባሁኝ። ከስራዬ ከገባሁ በኋላ እኔ ምሰራ በነገራችን ላይ ምሰራ ከልጅቷ ቤት ነው። ከእናቱ ቤት ደግሞ ምሰራ ደግሞ ከእናቷ ቤት ምሰራ ደግሞ አለች። እሷን ሄደችና እሷ እንዴት ነው ይሄን ያህል ምግብ ምትበላ? እኔ እችላታለሁ እንዴ ብላ አልተናገረችም። እኔ እንግዲህ የበላሁት እሷ የሰጠችኝን ነው፣ ሌላ አይደለም የበላሁት። አንስቼ መብላት አልችልም። እሷ ስትሰጠኝ ብቻ ነው መበላው። ያን እሷ ስትሰጠኝ የበላሁትን ቀስ እያልኩ ስለበላሁኝ እንደዚያ ብላ ተናገረቻት። ከዚያ ልጅቷ ደግሞ አንቺ እኮ ስለማታውቂ ነው እንደዚህ ነው፣ ተልተሎ በልተሽ ወደ ስራሽ ነው መነሳት ያለብሽ እንጂ እንደዚህ ሞዘዝ ስትይ አይወዱም እነሱ፣ ምግብም ጭራሹን አይወዱም፣ እንድትበይ አይፈልጉም ብላ መከረችኝ። ከዚያ በኋላ ያው እንደ ወታደር መብላት ጀመርኩ እላችኋለሁ። እና አሁን እናንተም ደግሞ አዲስ ለምትመጡት ደግሞ እንደ ሀገር ቤት መስሏችሁ ቀስ እያላችሁ አትብሉ። ተልተሎ በልታችሁ ስራችሁን ስሩ። ስራው አያልቅም፣ ማለቁን አያልቅም። ግን ምን ታደርጋላችሁ? ከሷ ፊት ተልተሎ ትሰራላችሁ። ዘወር ስትል ዘወር ነው። ሌላ ምን አለው? ግን ካሜራ ደግሞ ይኖራል። አሁን ካሜራ በየቦታው የትም ቦታ አለ። ትልቁን የሚታየው ነው፣ ግን ማይታየው ደግሞ ትንንሽዬ ካሜራ አለች። እሱን ተጠንቀቁ ውዶች። እሱን በጣም ተጠንቀቁ። ከምንም በላይ ካሜራ ያው ማንሳትም ምንም ታነሱት ነገር አይኖርም፣ ግን ቢሆንም መጠንቀቅን የመሰለ ነገር የለም። ደግሞ ካልሰጠቻችሁ ምግብ ደግሞ እስከምትሰጣችሁ ድረስ አጠብቁ። አነሳችሁ ብሉ። እነሱ ያው እንግዲህ እንደድላችሁ ሆኖ አንዳንዶቹ ጥሩዎችም አሉ፣ መጥፎም አሉ። ያው እንደኛ እንደ ሰራተኞች ማለት ነው። እኛ ሰራተኞችም ደግሞ ሁላችን ጥሩ አይደለንም፣ ሁላችንም ደግሞ መጥፎ አይደለንም። ያው እንደዚያው ማለት ነው። እነሱም ደግሞ አንዳንዶቹም ያበሉ አሉ። በስነ ስርዓት ያው ስራው ቢበዛብሽም ትበያለሽ፣ ትጠጫለሽ።
ስራ ግን ያው እንደ አህያ ነው። የማይጨቃጨቁም አሉ። አንዳንዶቹ ደግሞ ምግብም የለም ጭቅጭቅም አለ። እዚህ ላይ በቃ ያመናጭቃሉ። ይህን ሁሉ ይችላችሁ ነው መኖር ያለባችሁ። ቻሉት፣ ምንም አይደለም እስከመጣችሁ ድረስ። ኮንትራት ከመጣችሁ ደግሞ መጥፋት ምናምን ነገር አልመክርም። እንድጠፉ አልፈልግም። አልመክርም። እንዴት ብትሉ ከወጣችሁ ኢጃዛ ቤት አለ፣ ብዙ ነገሮች አሉ። ብዙ ነገሮች ብር፣ አንደኛ ብር አትይዙ፣ ሁለተኛ ደግሞ ወደ ሀገራችሁ ለመግባት በጣም ይከብዳል። በጣም ግን ኮንትራት ከሆንሽ ግን ችግር የለውም። 2 አመትሽን ጨርሰሽ ወደ ሀገርሽ ትገቢያለሽ። የሚመችሽ ከሆነ ትመለሻለሽ፣ ማይመችሽ ከሆነ ደግሞ በዚያ ትቀጥያለሽ። ካልሆነም ደግሞ መጥተሽ ደግሞ ወደ ሌላ ቤት ደግሞ መግባት ትቻለሽ። ያን እንደ ድልሽ ነው እና እንድጠፉ አልፈልግም። አሁን የመጣሁት ይሄ ነው። ምግብ በደንብ መብላት አለባችሁ። ውሃ ጠጡ፣ ውሃ ጠጡ። ውሃ በተለይ ውሃ ጊዜው ሙቀት ስለሆነ ስለሚያልበን ውሃ በግድ ያስፈልጋል። ግድ ነው። ውድ ሳይሆን በግድ ውሃ መጠጣት አለባችሁ። እነሱ ያው 30 ጊዜና ይጣራሉ። ምን ይላሉ? ደከማቸውን አያውቁም። ያው እንደ አህያና እንደ ብረት ነው የሚያዩና። ስለዚህ እናንተ በተቻላችሁ መጠን የተገኘውን ነገር ብሉ፣ ራሳችሁን ጠብቁ፣ ውሃ ጠጡ ውዶች። በሰዓት ስተኙ በራችሁን ዘግታችሁ ለጥ። ያው ጧት ስትነሱ ደግሞ ያው እንግዲህ ስራ ነው፣ ምን ታረጉታላችሁ? ግን ጧት እንደተነሳችሁ ደግሞ ውሃ ጠጡ፣ የተገኘችውን ነገር ቅመሱ። እሺ እነሱ አንዳንዶቹ ብሉ አይሉም። ብሉ አሬ ቢሞቱ ይሻላል ብሉ ከሚሉ እና ይሄ ነው። እኔ ሁላችሁ እኔ የመጣሁት አሁን እኔን ያጋጠመኝን ነገር ለነግራችሁ ነው። አዲሱኛ ማለት ነው። አሁን እንኳን አይደለም፣ አሁን ችግር የለብኝም። ግን ድሮ አዲሱኛ ግን እንደዚህ ተብያለሁ። ሂደሽ ታጠቢም ተብያለሁኝ። እንደ ሀገራችን ለምጄ ምግብ ደግሞ የሷ የሰጠችኝን ምግብ ደግሞ አሁንም ደግሞ እንዴ ይሄን ሁላ ነው እንደምትበላውም ተብያለሁኝ። ግን ራሷ የሰጠችኝን ማለት ነው። ቀስ ብዬ ከመብላት የተነሳ እና ተልተሎ በልታችሁ ተሎ ተነሱ ውዶች። ይዞራሉ፣ ይዞሩሻል። ግን ለምን ይሄን አደረግሽ አይሉም ስትበይ። ግን 30 ጊዜ ይዞራሉ። ደግሞ እነሱ ደግሞ እንደዚያ እየዞሩ ደግሞ ስትበይ ደግሞ በጣም ነው የሚከብድሽ። ሸህም ነው የሚይዘን። የኛ ሰው ደግሞ ታውቃላችሁ ሸህም አለን እላችኋለሁ ውዶች። ይሄ ነው የዛሬ መልእክቴ ለአዲሶች ለምትመጡ እላለሁኝ። ቋንቋ ደግሞ ይከብዳል። ያው እንግዲህ የሰው ሀገር ነው፣ ቋንቋው ይከብዳችኋል። ግን ቢሆንም ምንም አይደለም። ሰላም ቤት ካገባችሁ ትለምዱታላችሁ። ደግሞ የማይለመድ ነገር የለም። ዋናው ራሳችሁን መጠበቅ ነው ያለባችሁ። ራሳችሁን ለመጠበቅ ሞክሩ። አገራችሁን እስከ ወጣችሁ ድረስ ጥላችሁ እስከ መጣችሁ ድረስ ያው የግድ ነው። ብር አታጥፉ። ያያችሁትን ሁላ ያማራችሁን ሁላ ማድረግ አይቻልም። መያዝ አለባችሁ። ያው ዙሮ የሰው ሀገር ነው። ኮንትራታችሁን ጨርሳችሁ እንድትሄዱ እላለሁ። በተረፈ ያው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደምታበረታቱኝም ባለሙሉ ተስፋ ነኝ። አሁንም እያበረታታችሁኝ ነው። ተረፈ ሌላ ነገር እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ፣ መልስላችኋለሁ፣ እሰራለሁ። ውዶች እወዳችኋለሁ። ባይ ባይ።